ዋው እንዴት ነው የሚያምረው በእናታችሁ በነገራችን ላይ ባለፈው ዕለት እንደተናገርኩት ያው ቴምር ሪል ስቴት የጨረሱትን ፊኒሺንግ ያለቀው ቤት አስጎበኝሻለሁ ብሎ ቃል እንደገባልኝ ዛሬ ይዞ ይመጣል። በጣም የሚገርማችሁ ነገር ከጠበቅኩት በላይ ነው። በጣም ነው የሚያምረው። በነገራችን ላይ ይሄ ቤት ካሬው 135 ካሬ ነው። ሳሎኑ ነው በጣም ሰፊ ነው። እንዳየሁት በጣም ሰፊ ነው ቤቱ። በዚህ ብቻ አይቀጥልም። አይ ቲንክ እዛ ጋርም በረንዳ አለ። ሰፊ በረንዳ የሳሎኑ በረንዳ አለ እና እንዴት እንደሚያምር እኔ እግዚአብሔርን እንትን ማለት አይደለም። ልጆች ራሱ ያላችሁ ከዚህ ጋርና እዛ ጋር እንትን ጎል ምንድነው አርጋችሁ ኳስ ማጫወት ትችላላችሁ። በጣም ሰፊ ነው። እንግዲህ ባለ 3 መኝታው ነው 135 ካሬ ማለት ነው። በጣም ነው የሚያምረው እጅግ በጣም ሰፊ በረንዳ አለው። ወድጄዋለሁ። በጣም ነው የሚያምረው። ምንም ቃላት የለኝም። ቴምርን ምርጫዬ ስላደረኩኝ አልተሳሳትኩም ማለት ነው። እስኪ ሌሎቹን ክፍል ደግሞ አብረን እንጎብኝ። እንግዲህ እዚህ ጋር ሳሎኑ አለ። እዚህ ጋር የሚታየው የምግብ ጠረጴዛ ነው። ምግባችሁን ከበላችሁ በኋላ ደግሞ እዚህ ጋር እጅ መታጠቢያ ያለው ማለት ነው። ይህ በነገራችን ላይ የውጭ ቤት አይነት ስታይል ነው። በጣም ነው የሚያምረው። እዚህ ጋር ተታጠቡና ታደራርቁና ከፈለጋችሁ ወደ ኪችን። በነገራችን ላይ ኪችኑ በጣም ሰፊ ነው። እየዋሹ አይደለም። ከፈለጋችሁ ላሳያችሁ። እዚህ ጋር መወዳደር ራሱ ትችላላችሁ። ጌታ በጣም ሰፊ ነው። ኪችኑ ነው እንግዲህ እንደነገርኳችሁ 135 ካሬ ነው። እዚህ ጋር ትልቅ የፍሪጅ ማስቀመጥ ትችላላችሁ። እዚህ ጋር የተለያዩ ነገሮች ማስቀመጥ ትችላላችሁ። ይኸው አልተሳሳትኩም። ይሁት እስኪ አሁን አያችሁት? የኪችኑ ስፋት በጣም ሰፊ ነው። እዚህ ጋር ደግሞ ምግብ ስንሰራ ይሸታል፣ ይታፈናል ብላችሁ ሀሳብ እንዳይገባችሁ ይከፈታል። እዚህ ጋር እንደምትመለከቱት ሰፊ ኪችን ነው። መጣበብ የለ፣ መጨናነቅ የለ። አንደኛ እንቀጥላለን። በነገራችን ላይ ይሄ አንደኛው ሽንት ቤት ነው። የልጆች ወይንም ደግሞ እንግዳ ሲመጣ የሚጸዳዳበት ነው። ሽንት ቤቱም እንደምታዩት ስፋቱን ተመልከቱት። ይኸው በጣም ሰፊ ነው። እንቀጥላለን። ይሄ ስቶር ወይንም ደግሞ የሰራተኛ ክፍል ነው። በነገራችን ላይ ስቶር ማድረግ ትችላላችሁ። እንዲሁም ሰራተኞቻችሁን እዚህ ጋር ማሳደር ትችላላችሁ። የሰራተኛ ሩም ማለት ነው። እንቀጥላለን። በነገራችን ላይ 135 ካሬ ነው። ባለ 2 መኝታ ነው። የልጆች ክፍል ማለት ነው። ባለ 2 የልጆች መኝታ ክፍል አለው። ይሄኛው አንደኛው ክፍል ነው። ፊኒሺንጉን ማየት ትችላላችሁ። በጣም ነው የሚያምረው። ይታፈናል ብላችሁ ሀሳብ እንዳይገባችሁ። እዚህ ጋር መስኮት አለ። እሺ እንቀጥልና ይሄ ቀጣይ የሁለተኛ ክፍላችን ነው፣ የልጆች ክፍል። ይሄም በጣም ሰፊ ነው። እዚህ ጋር እንደምትመለከቱት ሁለተኛው የልጆች ክፍል ነው። እዚህ ጋር ይኸውላችሁ መስኮት አለ። ምንም ሀሳብ እንዳይገባችሁ ይታፈናል ምናምን መስኮት የለም ምናምን እንዳትሉ። ይኸው እዚህ ጋር መስኮት አለ። ይሄኛው እንደምታዩት እዚህ ጋር ቁም ሳጥን አለ፣ እዛ ጋር ቁም ሳጥን አለ። ለልጆቻችሁ የምታምር ጽድት ያለች ሩም አላችሁ፣ ሁለተኛው ማለት ነው። እንቀጥላለን ወደ ማስተር ቤድሩሙ ቤድሩም ሽንት ቤቱን እንመጣለን። በነገራችን ላይ በጣም ነው የሚያምረው የማስተር ቤድሩሙ ሽንት ቤት። በጣም የሚያምሩ እቃዎችን የተገጠሙላቸው። በነገራችን ላይ አንድ ነገር ልንገራችሁ፣ ፊኒሺንግ የቤት እቃዎቹን እናንተ ማስገጠም ትችላላችሁ። ካልፈለጋችሁ ደግሞ ራሱ ቴምር ሪል ስቴት እንዲገጥምላችሁ ማድረግ ትችላላችሁ። ባይዘው በጣም ነው የሚያምረው። እንደነገርኳችሁ ዘመናዊ ናቸው፣ ጽድት ያሉ ናቸው። እስኪ ነው ወደ መኝታ ቤቱ እንግባ። እንግዲህ ማስተር ቤድሩም ጋር ደርሰናል። እንዴት እንደሚያምር አትጠይቁኝ። በነገራችን ላይ በጣም ነው የቸኮልኩት። በእውነት ነው የምላችሁ።
እንዴት እንደሚያምር ተመልከቱ። እዚህ ጋር ትልቅዬ ቁም ሳጥን አለ። እዛ ጋር ደግሞ ትልቅዬ መስታወት በረንዳ አለ። ይኸው ምን ትላላችሁ? ምን እየጠበቃችሁ ነው? እንደዚህ የሚያምር ቤት ባለቤት መሆን አላሰባችሁም? እኔ በጣም ወድጀዋለሁ። እርግጠኛ ነኝ የሀገሬ ልጆች ምርጫችሁ ቴምር ሪል ስቴት እንደሚሆን። እዚህ ላይ ምንም አይነት ቅሬታም አስተያየትም አይኖራችሁ። እስኪዩት። ዋው! እዚህ ጋር ደግሞ ራሱን የቻለ ኮስሞቲክስ ድሬሲንግ አለ። በነገራችን ላይ የገባሁበት ነው የመሰለኝ። እንግዲህ ፊኒሺንጉ አልቆ እንዳየው የተጋበዝኩበት ቤት ነው። ነገር ግን በቃ ቀጣዩም የኔ ቤት እንደዚህ ነው እላቸዋለሁ። ዋው! ቆየሁኝ አይደል? እንዴት ነሽ? እኔማ ራሴ ገብቼ ክላይንት ቱር እያደረኩ ነበር። ኦኬ እሺ። እንዴት ነሽ? ሰላም። እንዴት አየሽው? አሪፍ ነው። በጣም ወድጄዋለሁ። በደንብ ያለውን ነገር ደግሞ ቁጭ ብለን እናወራለን። እሺ። እባክሽ አረፍ በይ። እሺ። እሺ። እንዴት ነሽ? አለን እግዚአብሔር። ቤት ለምቦሳ አይደል ወይስ ምን ይባላል? እምቦሳ ያስር ነው የምሰጠው። የወደፊት ቤትሽ እንዴት አየሽው? በጣም ነው የወደድኩት። አሪፍ ነው አይደል? በጣም ነው የሚያምረው። ይሄ እንግዲህ ከ1 ዓመት ከ6 ወር በፊት ቴምር የገነባ የጀመረው አፓርትመንት ነው። ኦልሞስት 1 ዓመት ከ6 ወሩ ነው። የሚገርምሽ እነዚህ ቤቶች በ8.9 ሚሊዮን ብር ነው ሲሸጡ የነበረው። 100% መሀል አደባባይ ቫቲካን ጋር በ8.9 ሚሊዮን ብር ብቻ ማለት ነው 135 ካሬ የሸጥነው ማለት ነው። ይገርም። የዛሬ ዓመት ከ8 ወር ማለት ነው። የዛሬ ዓመት ከ6 ወር ማለት ነው። ከ6 ወር ከ8 ወር ከ6 ወር ማለት ነው። ሙሉ ክፍያው ማለት ነው። ሙሉ ክፍያው እንደዛ ነው። አሁን ላይ ኦልሞስት ወደ 90% ይጨርሰናል። ቴምር ሲያስረክብ ከዚህ በኋላ በእንደዚህ አይነት ስታንዳርድ ነው የሚሆነው። ቅድም በደንብ ለማየት ሞክረሻል። በጣም ቆንጆ የሆኑ የራሳችን የምንጠቀማቸው ኢምፖርት የምናደርጋቸው ፊኒሽንግ ማቴሪያሎችን አሉ። በጣም ቆንጆ የሆኑ ፋንክሽናል የሆኑ ክፍሎች አይተሻል። ሰፋፊ ክፍሎች ምናምን እሱን ነው እየተጠቀምን ያለ ነው። አሁን ደግሞ በየጊዜው አዳዲስ ነገር እናወጣለን። ከበፊት ችግራችን አሁን ላይ ደግሞ እያሻሻልን የተለያዩ ሳይቶችን ይዘን መጥተናል። ምናልባት ከዚህ በፊት ከባልደረቤ ጋር ማውራታችኋል መሰለኝ ስለ መገናኛ ሳይት፣ ምናልባት ስለ ሳር ቤት አዲስ ስለምንወጣው ሳይት አይተሻል። አሪፍ ነበሩ እነሱ። በጣም የሚገርም ነገር። ቴንክ ዩ። በነገራችን ላይ በጣም ነው የሚያምረው። እኔ ምንም ሙሉን ዙሪያ አይቼዋለሁ። ምንም ቅሬታ የለኝም። እንግዲህ የኔም ተጠናቅቆ እስከምወስድ ድረስ ጓጉቻለሁ። በአጭር ጊዜ ውስጥ ነው የጨረሳችሁት? በአጭር ጊዜ ውስጥ። አመሰግናለሁ። በአጭር ጊዜ ውስጥ ነው የጨረሳችሁት። የመገናኛውም የዚህን ያህል ጊዜ የሚቆይ አይመስለኝም። እርግጠኛ ነኝ። አሁን ላይ አክቹዋሊ በ3 ዓመት ጊዜ ውስጥ ነው የምናስረክበው ለደንበኛም ትክክለኛ ነገር መነገር ስላለበት። እኛ ግን በአመት ከ6 ወር ውስጥ በጣም ስለፈጠንን በፍጥነት ነው እዚህ ላይ የደረሰው። አብዛኞቻችን ሳይቶች 36 ወራት ወይም ደግሞ 3 ዓመት ነው። አሁን መገናኛ ይሄ ዲያስፖራ የሚባለው ሳይት ጫካ ፕሮጀክት ብለን የያዝነው ሳይት በ3 ዓመት ጊዜ ውስጥ ነው የሚጠናቀቀው። G+18 አፓርትመንት ነው። ባለፈውም እንዳወራ ነው። እንዴት ነው የሚሆኑት? በጣም ከሌሎቹ ለየት ያለ ኦፈሮች ይዘን መተናል። እዛ ጋር እዚህ ጋር 35-65 ነው የነበረው ሳር ቤት ላይ 100% ለሚከፍል ሰው በዛ ሰዓት ከ1 ዓመት ከ6 ወር በፊት በ8.9 ነበር ስንሸጥ የነበረው 100% ከፍሎ ማለት ወዲያው። መገናኛ ላይ በሪል ስቴት ታሪክ ኢትዮጵያ ውስጥ አይ ቲንክ የመጀመሪያው ይመስለኛል 40% ቅድሚያ ትከፊና 60% የቤትሽን ቁጭ ስትረከቢ ነው የሚከፍል። ይህንን ነገር በባለፈው ላይ ያው በቤት የጋበዝኳቸው አጋጣሚ እያነበረኝና እሱ ሊሰጡኝ ነበር ማብራሪያ አድርገውበታል። በጣም ነው የገረመኝ። 40% 60% ቤቱን ከተጠናቀቀ በኋላ 40% ከከፈሉ
እንደዛ መቀበል እንደሚችሉ የመገናኛው ሳይታችሁን በደንብ አስረድቶኛል። ይሄኛው በኢትዮጵያ አፓርትመንት ለዚህ ሪል ስቴቶች የመጀመሪያ ነው እና ይሄ በጣም አሪፍ አማራጭ ነው። እርግጠኛ ነኝ። ምን መሰለሽ ያሰብነው እኛ ከዚህ በፊት ኖርማሊ አፓርትመንት መግዛት የሚፈልጉ ሰዎች ምናልባት ዲያስፖራ ናቸው፣ ከአፐር ሚድል ክላስ ያሉ ሰዎች ናቸው። አሁን ላይ ግን ኖርማሊ ሎወር ሚድል ክላሱን ጋር መድረስ ፈለግን። ሰው የሆነ ካሽ አለው፣ ግን በ3 ዓመት ውስጥ ደግሞ ያን ያክል ገንዘብ የመክፈል አቅም የለውም። ስለዚህ ያንን ነገር ከኖርማል ሚድል ክላሱ ጋር መገናኘት ስላለብን ኮምፕሊትሊ ዴዲኬት ያደረግነው ያንን ሳይት ለሚድል ክላሱ። ስለዚህ እንዴት ነው ቤት ወጣቶችን ምናምን መኪና ይገዛሉ፣ ግን ደግሞ ቤት እንደ ትልቅ ነገር ነው የሚታየው። ስለዚህ ምን አሰብን 40%ን አሁን ይከፍላሉ። ከዛ በኋላ 3ቱን ዓመት በየ3 ወሩ በየ4 ወሩ አንላቸው። አንደኛ ትረስት ኢሹ ላለባቸው ሰዎች ማለት ነው። ሪል ስቴት አታስረክቡም ገንዘብ ወስዳችሁ ለሚሉ ሰዎች ምላሽም ይሆናል ማለት ነው። ስለዚህ 40%ን ይከፍሉና 60%ን ከ3 ዓመት በኋላ አግሪመንታቸው ተጠናቆ ህንፃው ተጠናቆ ቤቱን ሲረከቡ ቁልፋቸውን ሲረከቡ ነው የሚከፍሉት ማለት ነው። ይሄ ምንድነው ኖርማሊ ሚድል ክላሱ ወይም ደግሞ አነስተኛ ማህበረሰቡ እሱም የቤት ባለቤት ለማድረግ ያሰበው ነው ቴምር ማለት ነውና በጣም ሪዝነብል የሆነ ፕራይስ፣ በዛ ላይ ደግሞ ከ32 ካሬ ስቱዲዮ ጀምሮ ማለት ማንኛውም ሰው ኦን ሊያደርገው የሚችለው ከ2.7 ሚሊዮን ብር ጀምሮ እስከ 145 ካሬ ባለ 3 መኝታ ቤልቪው ሆቴል አጠገብ ላይ ነው ያለው። አዲሱ የቤተ መንግስት መንገድ ወይም ደግሞ ዲያስፖራ ጫካ የሚባል ቦታ ላይ ነው ያለው። በጣም 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 ዘመናዊ ሆኖ በዛ ላይ የመገናኛን ቪው ታውቂዋለሽ። ኃይለ ገብረስላሴ የሚኖሩበት ነው። በጣም ትልልቅ ኢንፍሉንሰሮች ሀብታሞች ምናምን ኢትዮጵያ ውስጥ እዛ አካባቢ ነው የሚኖሩት። በጣም የሚያምር ቪው አለው። ለኖርማሊ ናቹራል ቬንትሌተር ነው። ተራራማ ቦታ በጣም ቆንጆ ነው እና እሱን ሳይት እንግዲህ እንደነገርኩሽ ዴዲኬትድ ያደረግ ነው። ኖርማሊ ከኖርማል ከዲያስፖራ ውጭ ማንኛውም ሰው ኦን ማድረግ የሚችለውን ነገር ለማድረግ ነው ይህንን ቴምር ይዞ የመጣው። በተለያዩ ካሬ አማራጮች አሉ። ከባለ ቅድም ነግሬሻለሁ ከስቱዲዮ ጀምሮ ባለ አንድ አለን ከ60 ካሬ ጀምሮ እስከ 70 ካሬ ጀምሮ 69 ካሬ፣ ባለ ሁለት አለን ከ102 ካሬ ጀምሮ እስከ 118 ምናምን 145 አለን 136 ካሬ። የተለያዩ ካሬ አማራጮች አሉ። ውስን ቤቶች ናቸው። የሚፈጥኑ ሰዎች ሊያገኟቸው ይችላል። እሱ ብቻ አይደለም የሚገርምሽ ሁለተኛው እንትናችን አመሰግናለሁ። ሁለተኛው ፕሮጀክት እንትናችን ኦፈራችን ኖርማሊ ቤቱን በ60% ወይም ደግሞ በ20% ከፍሎ ቅድመ ክፍያው የቀረውን 80% በ3 ዓመት ጊዜ ውስጥ ወይም በ36 ወራት በ17 የኮንስትራክሽን ፕሮግረስ። እኛ እንዴት ነው ሁለተኛው ኦፈራችን ኖርማል የተለመደው አከፋፈል አለ አይደል? 20%ን ቅድሚያ ትከፍያለሽ የአፓርትመንቱን ማለት ነው። የቀረውን 80% በ3 ዓመት ጊዜ ውስጥ በ17 የኮንስትራክሽን ተርም 17 ጊዜ ማለት በየ3 ወሩ 5% ምንም አይነት ሌላ የፐርሰንት መጠን የለውም። 5% አድርጎ የሚከፍሉበትን ሁኔታዎች ይዘን መተናል። ይሄ ምን ማለት ነው? ለምሳሌ የመጀመሪያው ቤዝመንት አልቆ ወይም ቁፋር አልቆ ቤዝመንቱ ሲያልቅ 5% ከ3 ወር በኋላ ሊሆን ይችላል። በ3 ዓመት ውስጥ ግዴታ እዛ ፕሮግረስ ላይ መድረስ አለበት። ውጭ ከሆኑ በቪዲዮ ቀርጸን፣ እዚህ ከሆኑ ደግሞ የደረሰበት አግሪመንታችን ላይ ስላለ እዚህ መድረሱ ወይም ደግሞ ቤዝመንቱ መውጣቱን አይቶ ነው ቀጣይ ክፍያ የሚከፍለው ማለት ነው። ስለዚህ 17% ተርም 5% ተመሳሳይ ማለት ነው ይዘን መተናል። ይሄኛው ራሱ ሰዎች በጣም ቀለል ብሏቸው ቀለል ያለ አማራጭ ነው። በነገራችን ላይ በጣም እንዴት ነው አንዴ ዲል ካደረጉ በኋላ ዶላር ተወደደ ወይ ዕቃ ጠፋ እንትን ምን ነው እቃዎችን እንትኖች ጨመሩ ምናምን ተብሎ የሚጨምር ነገር አይኖርም። ዲል ባደረጉት ነው ክፍያ የሚያደርጉት። እኛ ጋር በጣም ለየት የሚያደርገው ነገር ቴምር እሱ ነው። ምክንያቱም ሌሎቹ ጋር የሌለ ኮምፕሊትሊ እኛ ጋር ብቻ ያለ ብለን የምናምነው ምንም አይነት የዋጋ ንረት ወይም ደግሞ ፕራይስ እስካሌሽን እንደሚሉት ምንም አይነት ነገር ቢፈጠር ዋጋ ግሽበት ቢኖር ዶላር ቢጨምር የብር ዋጋ ቢወርድ የኮንስትራክሽን እቃ ቢጨምር ቴምር ጋር አይመለከታችሁ። ለምሳሌ በ5 ሚሊዮን ብር ከተስማማሽ ከቫት ጋር
ቫትን ጨምሮ ነው የምትገዢው ያንን ቤት ማለት ነው። ስለዚህ ምንም ነገር ቢጨምር አንቺ ጋር ይጨመራል። ስለዚህ ይሄ 17 አከፋፈል ያልኩሻል አይደል? ቀጣይ የምትከፊውን ነገር ከ2 ወር ወይም ከ3 ወር በኋላ ታውቂዋለሽ። አብዛኞቹ ጋር ላታውቂው ትችላለሽ፣ ምክንያቱም እንደዚህ አይነት ስካሌሽን ስለሌላቸው ቀጣይ የምትከፊው 500 ሺህ ብር ቢሆን ካልኩሌት አድርገሽ ጭንቅላትሽ ውስጥ 1 ሚሊዮን ብር ክፈይ ልትባይ ትችላለሽ። እኛ ጋር ያ የለም ማለት ነው። ከቫት በኋላ 5 ሚሊዮን ብር ከተስማማሽ ኮምፕሊትሊ የምትከፊው ያንን ነው ማለት ነው። ስለዚህ በጣም ትልቁ ነገራችን ስካሌሽን የሚባል ነገር የለም። አንድ በኢትዮጵያ ብር ነው የምትስማሚው፣ ዶላር ቢጨምር አንቺን አይመለከትም። ለዛ ነው እኛ ቶሎ ቶሎ መስራት ያለብን፣ ምክንያቱም ዶላርን ስለሚጨምር ግዴታ በ3 ዓመት ውስጥ ሳይጨምርብን ሰርተን ማስረከብ አለብን ማለት ነው። ይሄኛው አንደኛው ኦፈራችን ነው። በጣም አሪፍ ነው። አሪፍ ነው አይደል? እንዳልኩት 40% ከፍለ 60%ን ከጨረስክ በኋላ ያለው ሁኔታ በአጠቃላይ ያከፋፈል ስንት ናችሁ? የቤታችሁ ጥራት ወድጄዋለሁ። እንግዲህ ያው የራሴን ቁልፍ እስከምረከብ ድረስ ደግሞ በጣም እጠብቃለሁ። አሪፍ ነው። እስካሁን ድረስ ያለው ነገር አሪፍ ነው። እኛም እንግዲህ እንደምታውቁት ድራይቭ ስታደርጉም ከተማ ውስጥ ምናምን በየቦታው አለ። በዛ ነው አሁን ኮንትሮል ያደረግነው ማለት ኖርማሊ ስትሪቱን ቴምር ለምሳሌ አያት አካባቢ ቲጂ አያት ጣፉ መስመር ላይ ከ7 በላይ ፕሮጀክቶች አሉ። ኦልሞስት 4 ያለቁ በሌላ ቦታ በዚህኛው በምዕራቡ በኩል ስትነጂ ምናልባት ድራይቭ ስታደርጊ በዚህ እንትን ላይ ለምሳሌ ሳር ቤት ላይ 5ኛ ሳይታችንን ነው ወጥታል። ከዚህ ሳር ቤት ላይ ማለት 4 ከዚህ በፊት ቫቲካን ጋር ይሄ አሁን ያለሽበት፣ ቀጣይ ደግሞ ከዚህ ሲልክ ሮድ ሆስፒታል አጠገብ ከ5 ወር በፊት ያወጣ ነው ሳይት አለ። ከ1 ዓመት ከ6 ወር ከዚህ ጋር ደግሞ አፍሪካ ዩኒየን አካባቢ 2 አሉ። ኦልሞስት 4 ማለት ነው። ይሄኛው ደግሞ አዲስ ያወጣ ነው ደግሞ ሳር ቤት ምናልባት አደባባይ ታውቂዋለሽ? ሽኪን አደባባይ ፊት ለፊት ላይ አዲስ 5ኛ ሳይታችን አውጥተናል። በጣም ሌክዠሪ 44 በላይ ኤምባሲዎች የሚኖሩበት ቦታ ላይ ሳር ቤት ፕራይም የሚባል ቦታ ላይ አዲስ 5ኛ ሳይታችን አውጥተናል። እሱንም ስላልሰማሽ ብዬ ሁሉንም እንትን ብያለሁ። ግን ሎኬሽናችሁ በጣም ይገርማል። የምትመርጡት ሎኬሽን አመራረጣችሁ በጣም የሚገርም ነው። አሪፍ በጣም አሪፍ ነው። የሚገርምሽ እሱ ጋር ብቻ አይደለም፣ አድዋ 00 አካባቢ እንግዲህ ከተማ አስተዳደር ያለበት በጣም የኢትዮጵያ በጣም ትልቅ ቦታዎች የሚባሉ ቦታ ላይ እዛ ጋር ኦልሞስት ከ3 በላይ ከ4500 ካሬ ጀምሮ ሱቆች አሉ። ኦልሞስት ማለት ለሞል ብቻ እንግዲህ ከተማ አስተዳደሩ አመፈቅዶ የተቀበለ ነው። እሱ ጋር አለን። ሊሴ ገብረማርያም ትምህርት ቤት ነው። እዛ ጋር ደግሞ 3 ምናምን ነገር ሱቆች አሉ፣ አፓርትመንቶች አሉ። ውስጥ 2ቱ ኮምፕሊትሊ ሶልድ አውት ነው። እኛ በጣም ለየት የሚያደርገን ሰው እንደዚህ ስትዩ ትንሽ ግራ ይገባል። እኛ ጋር ምንድን ነው ለየት የሚያደርገው ነገር ገና አጥር እንዳጠር ነው። ቁፋሮ ሳንጀምር እውነቱን ነው የምነግርሽ ተሽጦ ያልቃሉ ፕሮጀክቶች ማለት ነው። ሊሴ ገብረማርያም ላይ ያሉት አጥር ገና ሳንቆፍር እንዳጠር ነው። እዛ ጋር ጀምራችኋል እየተባለ ነው የሚሸጠው እና 3 ሳይቶች ነበሩ። ኦልሞስት 2ቱ አልቀዋል። አንደኛው ኦልሞስት ሶልድ አውት ሊሆን ትንሽ ቤት አለን። ሌላ ደግሞ 3 የሱቆች ቦታዎች አሉ እዛው ፒያሳ አካባቢ ጋለን እንትን ጋለን አራዳ ጊዮርጊስ ፊት ለፊት እሳት አድርገው ጋር ማለት ነው። በጣም ብዙ ሎኬሽናችን ስላልሽ ነው። ሎኬሽናችሁ በጣም አሪፍ ነው። ይሄ ምንም ጥርጥር የለውም። በጣም በሚገባ እንትንን ታውቂዋለሽ? ቡልጋሪያ ጋር ያለው ቡልጋሪያ አልነጃሺ መስጊድ ፊት ለፊት መስጊዱ ፊት ለፊት ማለት ነው። አሁን እየተጀመረ ያለው አይደል? የጀመረው ኦልሞስት መሰረቱ እየወጣ ነው። ቤዝመንት ጀምረናል። እሱ ጋርም አፓርትመንትም ሱቅም አለን ብለን ገርምሽ ሱቅም ስትይ ያስታውስኩልና ሱቅ ላይ ኦልሞስት አሁን ላይ በካሬ ወይም ደግሞ ኔት ኤሪያ የሚባል ነገር አለ። ምናልባት አፓርትመንት የገዙ ሰዎች በደንብ ሊያውቁ ይችላሉ። በሱቅ ደረጃ ብዙ ጊዜ ሱቅ የተለመደው 40 ካሬ ገዝተሽ ካሬሽ ውስጥ የምታገኘው 20 ካሬ ምናምን። በጣም በሚገርም እና በሚደንቅ ሁኔታ 20 ካሬ ይወሰድብሻል። የምትከፊው ግን በ40 ነው። 3 እና 5 ኮመን ኤሪያ ብቻ የሚቀነስባቸው ሱቆችን ይዘመታል። የት? ሳር ቤት አደባባይ ፊት ለፊት ቡልጋሪያ አልነጃሺ መስጊድ ፊት ለፊት ማለት 17 ካሬ ብትገዢ የሚቀነስብሽ 3። ስለዚህ 14 ካሬ ሱቅሽ ውስጥ አለ ማለት ነው። ይህንን የሚያደርገው ቴምር ነው። አብዛኛው ሰው ቴምር የሚለው የምንሰጠው ኦፈር ነው እና በጣም ትልልቅ ኦፈሮችን ይዘን መተናናው ላይ
ከሚድል ክላስ ቅድም እንዳልኩሽ በጣም አሪፍ እንትን ነው። ያው ቅድም እንዳልኩት ነው 40% ከፍተኛ እኔ እንግዲህ እያሰብኩ ነው። ምክንያቱም አትሊስት የመገናኛው ይሄኛውን እንኳን ከፍለሽ ባጨርሽ አይ ቲንክ አንድ ክፍያ ነው የቀረሽ ከዚህ በኋላ አይደል? አንድ ክፍያ። ስለዚህ 40%ን ወገቤን ተብሎ ቢከፈል ተከፍሎ 60ውን ቀስ ብለሽ ትከፍያለሽ። ኢቭን 100%ን አልነገርኩሽም። 100% ሰው ከከፈለ እስቲ 35% ኦፍ ይላል። ባለፈው ስለ ነበር እንደውም ስለሱ በደንብ ማብራሪያ ብትሰጥልኝ እሱ እንዴት ነው 100% ካሽ አሁን ላይ ለሚከፍሉ ሰዎች 35% ቅናሽ አላቸው ማለት ነው። that means በ65% ቤቱን ገዙት ማለት ነው። ምን ማለት ነው? የ10 ሚሊዮን ብር ቤት ቢገዙ 100% ካሽ የሚከፍሉ ከሆነ በ6 ሚሊዮን 500 ሺህ ብር ቤቱን ገዙት ማለት ነው። ስለዚህ 3.5 ሚሊዮን ብር ኦፍ ነው ማለት ነው። በጣም አሪፍ። ዛሬ የሚከፍሉ ከሆነ ማለት ነው ወዲያው የሚከፍሉ የሚገርምሽ እሱ ብቻ አይደለም 50% የሚከፍሉ ከሆነ ከሚከፍሉት ላይ 50%ቱ ላይ የ25% ቅናሽ አላቸው። እኔ ኢማጂን በጣም ማለት አብዛኞቹ ቦታዎች ላይ ሌላ ቦታዎች ላይ 5% 10% ነው ቶታል የሚቀንሱት። እኛ ኢቨን 50% ሰው ከፍሎ እንዴት እናደርጋለን? 50% ሰው ከፍሎ ከሚከፍሉት ላይ የ25% ቅናሽ ኦልሞስት የ2 ሚሊዮን ብር ቅናሽ ማለት ነው። በጣም ትልቅ ነገሮች መጣ ነው። አንቺ መድገም አለብሽ። ምክንያቱም ሳታስቢው ቀስ ብሎ እንዲደረሰልሽ አለቀ፣ ኦልሞስት ተሰርቶም አለቀ። ስለዚህ እንደዚህ አይነት ነገር ደግሞ ዋጋውም እየጨመረ እንደ ኢንቨስትመንት ካሰብሽ ኖርማሊ ለመኖርም ከታሰበ የምንይዛቸው ቦታዎች በጣም ቁልፍ ናቸው። እንግዲህ ያው ሁለተኛውን በደንብ አስብበታለሁ። ስንገባበት ደግሞ እኛ እንመጣለን ድጋሚ። አሪፍ ነው። ቃል ምስክርነት ሰጥቻለሁ፣ መጥቼ ተመልክቻለሁ። ቴምሮች ትለያላችሁ። ይሄው ቴምራችን ስለምትወጁ መገናኛ መግዛትም ስለማይቀር ያው አንድ ነው የሚሰጠው፣ ግን ላንቺ ይሄ ሁለተኛ ጊዜ ነው። በጣም ነው የማመሰግነው። ዋው በጣም ነው የምወደው በነገራችን ላይ የቴምር ሪልስቴትን እንትን ማለት ነው። እቺ ነገር አጀንዳ ነው። በጣም ነው የማመሰግነው። ቴንክ ዩ። ያው የሀገሬ ልጆች እንግዲህ አይታችሁታል፣ ወዳችሁታል። እንደኔ መግዛት የምትፈልጉ ከታች በምናስቀምጥላችሁ ስልክ በመደወል ኢንፎርሜሽን ያገኙ። ሊች ነኝ ከቴምር ሪል ስቴት።